እንኳን ወደ ኪኒን ቲዩብ በሰላም መጣችሁ። በዚህ ቻናል ሳይንሳዊ፣ ታማኝና በጥናት የተደገፉ የጤና መረጃዎችንና የሕክምና ምክሮችን በተቀናጀ መልኩ ወደ እናንተ እናደርሳለን። ካንሰር የሚለውን ቃል ስንሰማ ሁላችንም እንደነግጣለን። ነገር ግን ስለ ካንሰር ያለን እውቀት ምን ያክል ነው? ብዙ ጊዜ ካንሰርን አስከፊ የሚያደርገው በሽታው ራሱ ሳይሆን ስለ ምልክቶቹ በቂ ግንዛቤ ሳይኖረን ቀርቶ በሰውነታችን ውስጥ ተሰራጭቶ በመጨረሻው ደረጃ ላይ በሕክምና ስለሚገኝ ነው። ካንሰርን አስቀድሞ ማወቅ ሙሉ በሙሉ የመዳን ዕድልን በከፍተኛ ሁኔታ ይጨምራል። ስለ ካንሰር ማወቅ የሚገባዎትን ወሳኝ እውነታዎች በሶስት ማራኪ ክፍሎች ከፍለን በዝርዝር እንመለከታለን። ካንሰር በሰውነታችን ውስጥ እንዴት ይፈጠራል? በተፈጥሮ የሰውነታችን ሴሎች ሲያረጁ ይሞታሉ፣ እንዲሁም በአዲስ ይተካሉ። በካንሰር ጊዜ ግን ያረጁ ሴሎች ሳይሞቱ አዲሶቹ ደግሞ ያለምንም ቁጥጥርና እረፍት በከፍተኛ ፍጥነት ሲባዙና እጢ ሲፈጥሩ ነው። እነዚህ አመፀኛ ሴሎች ከቆሙበት ቦታ ተነስተው በደም አማካኝነት ወደ ተለያዩ የሰውነታችን ክፍሎች ይሰራጫሉ። አሁን ማንም ሊዘነጋቸው የማይገቡ 7 ወሳኝ የካንሰር ምልክቶችን እነግራችኋለሁ። አንደኛ፣ ያለምንም ምክንያት ክብደት በፍጥነት መቀነስ። ምንም የአመጋገብ ወይም የስፖርት ለውጥ ሳይኖር በድንገት የሰውነት ክብደት በአጭር ጊዜ ውስጥ መቀነስ። ሁለተኛ፣ ከፍተኛና የማይለቅ የድካም ስሜት። በቂ እረፍትና እንቅልፍ ቢወስድም እንኳን የማይጠፋ ከባድ የድካም ስሜት። ሶስተኛ፣ በሰውነት ላይ የሚወጡ ያልተለመዱ እብጠቶች፣ በብብት፣ በጡት፣ በደረት ወይም በማንኛውም የሰውነት ክፍል ላይ የሚታዩ አዲስ እብጠቶች ወይም ጠንካራ ለምጦች። አራተኛ፣ ያልተለመደ የደም መፍሰስ፣ በሽንት፣ በሰገራ ወይም በሚያስሉበት ጊዜ የደም መታየት፣ እንዲሁም ለሴቶች ከወር አበባ ውጭ የሚታይ የደም መፍሰስ። አምስተኛ፣ የማይለቅ ሳል ወይም የድምፅ መጎርነን፣ ከ3 ሳምንት በላይ የሚቆይና በሳል መድኃኒት የማይሻሻል ደረቅ ሳል። ስድስተኛ፣ የዕለታዊ ልማዶች መለወጥ፣ በተደጋጋሚ የሚከሰት የሆድ ድርቀት፣ ተቅማጥ ወይም ሽንት የመሽናት ልማድ በድንገት መቀየር። ሰባተኛ፣ የጡንቻ ወይም የመገጣጠሚያ የማያቋርጥ ህመምና የቆዳ ላይ ያሉ ጠቆር ያሉ ጠባሳዎች እንዲሁም ጥቁር ነጠብጣቦች ቅርጻቸውን መቀየር። አሁን ካንሰር በሰውነታችን ከመሰራጨቱ በፊት እንዴት መከላከል እንችላለን የሚለውን እናያለን። ራስን የመከላከያ 3 ወርቃማ ህጎች። በመጀመሪያ አመጋገብና አኗኗርን ማስተካከል፣ የተቀነባበሩ ምግቦችን ወይም ፕሮሰስድ ፉድና ስኳር መቀነስ፣ በጸረ ኦክሲዳንት ወይም አንቲኦክሲዳንት የበለጸጉ አትክልትና ፍራፍሬዎችን ማብዛት፣ ከመርዞች መራቅ፣ ሲጋራ ማጨስን ማቆም ምክንያቱም ሲጋራ ለሳምባ ካንሰር ዋናው መንስኤ ነው እና የአልኮል መጠጥን መገደብ። የቅድመ ምርመራ ልማድን ማዳበር፣ በየዓመቱ ወይም በየተወሰነ ጊዜ የቅድመ ካንሰር ምርመራዎችን ለምሳሌ ፓፕ ስሚር እንደ ማሞግራም ያሉ ምርመራዎችን ማድረግ። ማሳሰቢያ፣ ይህ ቪዲዮ በኪኒን ቲዩብ የተዘጋጀው ለትምህርታዊ አገልግሎት ብቻ ነው። ማንኛውንም አይነት ያልተለመደ ምልክት በሰውነቱ ላይ ካዩ ሁልጊዜ ሳይዘገዩ የህክምና ባለሙያው ማማከር እንዳይረሱ። ቪዲዮ ጠቃሚ ሆነው ካገኙት ላይክ ማድረጋችሁን፣ ለምትወዷቸው ሰዎች ሼር በማድረግ ህይወታቸውን እንዲታደጉ መርዳትዎንና ሁልጊዜ አዳዲስ መረጃዎች እንዲደርሷችሁ ኪኒን ቲዩብን ሰብስክራይብ ማድረጋችሁን አትርሱ። ስላዳመጡ እናመሰግናለን። ቸር ቆዩልን።